ከዛሬ ጀምሮ እንግዲህ እንደዚህ ያሉ ፎቶዎችን እያያችሁ መቼም ፎቶ ቤት መሄድ አያስፈልግም። የፎቶ ባለሙያ ስራ ሙሉ ለሙሉ ኤአይ ሸፈነው ማለት እንችላለን ማለት። ሰላም እንዴት ናችሁ የዩቲዩብ ቻናል ቤተሰቦች? እዚህ ጋር እንደምትመለከቱት እንግዲህ ከዚህ ወደዚህ ኢቨን ኢፍ ልብስ ሁሉ ቀይራችሁ ዲቴል ነው የሚሰራው ማለት ነው። ፕሮፌሽናል ፎቶ ኤዲተር እንኳን በዚህ ልክ ዲቴል አይሰራውም። ስለዚህ እንግዲህ ይህንን ምን ላይ ሰራው የሚለውን ሙሉ ለሙሉ አሳያችኋለሁ። በዛሬው በጣም የሚገርም ኤአይ ነው ይዤላችሁ የመጣሁት ማለት ነው። ብዙዎቻችሁ ታውቁታላችሁ፣ ቻት ጂፒቲ ነው። ነገር ግን በጣም ሌተስት የሆነ ነገር ይዞ መጥቷል ማለት ነው። እሱን ፊውቸር ደግሞ እንዴት አድርገን መጠቀም እንደምንችል አሳያችሁ ማለት ነው። እያንዳንዱን ቲፕ በስርዓት ነው ማሳያችሁ። ዲቴል እንዴት አድርጋችሁ አውርዳችሁ በስልክ ላይ ብቻ ነው እየተሰራ ያለው። እሱንም ደግሞ ቴክኒካሊ የምናስተካክላቸው ነገሮች አሉ። ስለዚህ ዲቴል እሱን አብረን የምናይ ይሆናል ማለት ነው። ስለዚህ ለማውረድ መጀመሪያ ቀጥታ መታችሁ ለማውረድ ካላወረዳችሁ እዚህ ጋር መታችሁ ቻት ጂፒቲ ብላችሁ ትጽፋላችሁ ማለት ነው። ቻት ጂፒቲ ከዛ በኋላ እዚህ ጋር እንደምትመለከቱት እንግዲህ እችኛዋን እኔ አሁን ኦፕን የሚለው ኢንስታል ስለሆነ ነው። ስለዚህ እናንተ ጋር ኢንስታል ካልሆነ ኢንስታል ምትል ትመጣላችሁ። እሷን ኢንስታል ታደርጋላችሁ። ከዛ በኋላ ቀጥታ እንደምታደርጉት ወደ አፕሊኬሽኑ ትገባላችሁ። ያው እንደምትመለከቱት ቻት ጂፒቲ እዚህ ጋር ይመጣላችኋል ማለት ነው። ስለዚህ አሁን እንደምትመለከቱት እዚህ ጋር በተለያየ አይነት አለው። ኖርማሊ ጎ ሚለው እና ፕላስ አለው ማለት ነው። ጎ ሚለው ኖርማሉ ነው። ፕላስ ሚለው ደግሞ አዲሱ ሌተስት የሆነው ቨርዥን ነው ማለት ነው። ስለዚህ ኖርማሊ እንዴት አድርጌ ፎቶዎቹን እንዴት አድርጌ በዚህ መልኩ እንደሰራው አሳያችኋለሁ ማለት ነው። መጀመሪያ የሰራሁትን አጠቃላይ ነገር ላሳያችሁ ማለት ነው፣ ከየት ወዴት እንዳደረኩት። ስለዚህ እዚህ ጋር እንደምትመለከቱት እንግዲህ አሁን ይሄ የልጄ ፎቶ ነው። ስለዚህ እዚህ ጋር ይሄኛውን አስገባሁኝ። ከዛ በኋላ ምን ሰጠኝ? ይሄንን ሰጠኝ መጀመሪያ። ከዛ በኋላ ምን አደረኩኝ? ልብሱን መቀየር ፈለግኩና ስለዚህ አሁን ደግሞ ልብሱን ቀይርልኝ ብዬ ምን አደረኩት? በአማርኛ ነው። ኢቭን ኢፍ ፕሮምፕት ትእዛዝ የሰጠሁት ራሱ ልብሷን በጣም የሚያምር ዘመናዊ ልብስ ቀይርላት አልኩት። ከዛ በኋላ እዚህ ጋር ሰጠው። ከዛ በኋላ ትንሽ የተወሰነ የወንድ የሚመስል ፓርት አለው እዚህ ጋር የሰጣት ያለበሳት። ከዛ በኋላ ምን አደረኩት? የሴት ልብስ አድርገው አልኩት። እዚህ ጋር እንደምትመለከቱት እንግዲህ ዲቴል በዚህ መልኩ አስገብቶ ደግሞ የሴት ልብስ አልብሷት ያንኑ ፎቶ እንደምትመለከቱት ፊዚካሊ ፊቷን ሁሉ ከለሯን እያንዳንዷን ነገር ሳይቀይር ሙሉ ለሙሉ ይሄን በዚህ ሰራው። ከዛ በኋላ ደግሞ እኔና እሷ የተነሳ ነውን እዚህ ጋር ይሄንን ፎቶ አስገባሁኝ። ይሄን ፎቶ ካስገባሁኝ በኋላ ምን ሰጠኝ? እንደምትመለከቱት ይሄን ፎቶ ሰጠኝ። ይሄን ፎቶ የሰጠኝ ምንድነው? መጀመሪያ ዝም ብላ በምትጫወትበት ልብስ ነበር የተነሳ ነው አብረን። ከዛ በኋላ ዝም ብሎ ልብሱ እንደዚህ ስለነበረ ከዛ በኋላ ልብሷን ቀይርላት አልኩት ማለት ነው። ከዛ በኋላ ከቀየረው በኋላ ላይክ እንደምትመለከቱት በጣም ጽድት ያለና ብራይት የሆነ ጽድት ባለ መልኩ በሚያምር ምንም ነገር ዲቴል የሆነ ምንም ከለርም ምንም ነገር ሳይቀይር በስርዓት ያንን ናቹራል የሆነውን ከለር እንደያዘ በዚህ መልኩ ሰጥቶኛል ማለት ነው። ልብሱንም እንግዲህ እያንዳንዱ እንደምትመለከቱት ዲቴል ነው ሙሉ ለሙሉ ቀይሮላት የሰጠው ማለት ነው። ምንም ኢቭን ኢፍ ምንም የምታውቁበት ነገር የለም ማለት ነው። ስለዚህ ይህንን የመሰለ እንዴት አድርጋችሁ መስራት እንደምችሉ ላሳያችኋል ማለት ነው። መጀመሪያ እዚህ ጋር የምታደርጉት ምንድነው? እዚህ ጋር የፕላስ ምልክቷ አለች። የፕላስ ምልክቷን ትጫናላችሁ። ከዛ በኋላ ለምሳሌ እዚህ ጋር የምታስገቡትን የምትፈልጉትን ፎቶ ታስገባላችሁ። ላይክ ለምሳሌ እኔ አሁን አንድ ቢሮ ውስጥ የተነሳሁትን ፎቶ ላስገባው። ይሄንን አስገባለሁ። ከዛ በኋላ ይሄንን ምን ላድርገው? በጣም በመፈልጉት መጻፍ ትችላላችሁ። ፕሮምፕቱን በአማርኛ ከፈለጋችሁ በአማርኛ፣ በእንግሊዝኛ ከፈለጋችሁ በእንግሊዝኛ መጻፍ ትችላላችሁ። ስለዚህ እዚህ ጋር በጣም የሚያምር እዚህ ጋር የሚያምር ፕሮፌሽናል በሆነ መልኩ ይህንን ፎቶ አሳምረው እለዋለሁ። ፎቶ አሳምርልኝ። ከዛ ምንድነው የምንጠቀመው? እዚህ ጋር አሳምርልኝ ካልነው በኋላ እንዳትሰጡት ዝም ብላችሁ አሳምርልኝ ካላችሁ በኋላ ታዲያ ትሉታላችሁ። ታዲያ ትሉትና ከዛ በኋላ እንደ ፕሮፌሽናል ፎቶ ኤዲተር ሆነክ እንድትሰራው ነው የምፈልገው። ይሄ ማለት አክት የሆነ ሳምቲንግ እንደ ባለሙያ ሆኖ እንዲሰራው ዝም ብሎ ኤዲት ከሚያደርገው እንደ ባለሙያ ሆኖ እንዲሰራው ነው። ስለዚህ ታዲያ አለውና እንደ ፕሮፌሽናል ፎቶ ኤዲተር ሆነክ ስራልኝ። ስራው እለዋለሁ። ከዛ በኋላ ይሄንን ልስጠው ማለት ነው። ከዛ በኋላ የተወሰነ ፕሮሰስ ያደርጋል። ያው እንደምትመለከቱት ክሬት ኢሜጂንግ እያደረገ ነው። ይሄ ሁሉ እስካሁን እነዚህ ሁሉ ፍሪ ነው። እስካሁን ምንም ነገር የከፈልኩት ነገር የለም። ፒሲ ላይ ሲሆን ግን ፒሲ ላይ ለመጠቀም ስትሞክሩ ምን ያደርጋል?
$5 ቻርጅ ያደርጋችኋል። ማለትም $5 ትከፍላላችሁ ማለት ነው። ፒሲ ላይ ይሄ ዌብሳይቱ ላይ እየሰራ አይደለም። እሱን ደግሞ እንዴት አድርጋችሁ ባይፓስ ማድረግ እንደምንችል አሳያችኋለሁ። ስለዚህ አሁን ላይ ግን ምን እያደረገ ነው? ጀነሬት እያደረገልኝ ነው ማለት ነው። ስለዚህ አሁን ካለቀ በኋላ ደግሞ ሙሉ ለሙሉ የምናየው ይሆናል ማለት ነው። እያንዳንዱን እዚህ ጋር እንደዚህ በዚህ መልኩ መጠቀም ትችላላችሁ። ላይክ እንደምትመለከቱት ቀጥታ ላይቭ ፎቶ አንስታችሁ መጠቀም ትችላላችሁ። ፎቶ አለ፣ ከዛው ላይ ፋይል ማስገባት ትችላላችሁ። በጣም ብዙ ነገሮች አሉ። ያው እንደምትመለከቱት እንግዲህ ይኸው ላይክ ጽድት ባለ መልኩ በዚህ መልኩ ሰጥቶኛል ማለት ነው። ያንን ፎቶ ወደዚህ ፎቶ ብሎታል ማለት ነው። ስለዚህ ከፈለኩኝ ደግሞ ምን ማድረግ እችላለሁ? ይሄንን ልብሱን እንደዚህ ላድርገው። ልብሱን እንደ አንድ ከፍተኛ እንደ አንድ ከፍተኛ የአይቲ ባለሙያ አልብሰኝ ከዛ በኋላ አልብሰኝ ይለውና እና መነጽርም ጨምርልኝ። ከዛ በኋላ ይሄንን ደግሞ አሁን እንግዲህ ልብሱን እንደ አንድ ከፍተኛ የአይቲ ባለሙያ አልብሰኝና መነጽርም ጨምርልኝ። ይሄው ሱፉን እንኳን ዲቴል ነው። ዲቴል በቃ ጽድት ያለ ማለት ነው። ምንም ነገር ይኸው እንደምትመለከቱት እንግዲህ ምን ልዩነት አለው? ይሄ ያው ኖርማሊ ጺሜ ምናምን ፀጉሬ የዛን ቀን የተነሳው ቀን አጋጣሚ ትንሽ ራሴንም አሞኝ ነበርና የተንጨባረረ ነገር ነበር እንትን ያለው ነገር ግን ዲቴል ነው በቃ የሰራው። ይኸው እንደምትመለከቱት እንግዲህ ይሄኛው ሲያልቅ ደግሞ ላይክ ምን እንደሚያስመስለው እኔ እንጃ። ከዛ በኋላ እስቲ ይሄኛውን ይጨርሰው እና ደግሞ እናየዋለን ማለት ነው። በጣም የሚያምር ነው፣ የሚገርም ነው። ፕሮምፕት በደንብ ደግሞ ጠንቅቃችሁ ከሰጣችሁት እያንዳንዱን ነገር በዲቴይል በደንብ ጠንቅቃችሁ ከሰጣችሁት በጣም በስማም ይኸው ይሄ አሁን ለምሳሌ እንደምትመለከቱት ይሄ አሁን ጽድት ያለ ነው። በቃ ምን ይወጣለታል? እኔን ይመስላል። ይኸው እሺ፣ ከዚህኛው ፎቶ ጋር እንደውም ይሄኛው ፎቶውን በቃ ጭብር ያለ ነው። ፀጉሬ ምናምን አድጓል፣ ጺሜ አድጓል ምናምን። እዛን ቀን ራሴን አሞኛል ምናምን። ጥሩ ያልሆነ ፎቶ ነበረ። ላይክ እዚህ ጋር እንደምትመለከቱት ይሄን እንግዲህ አሁን መነጽሩ ዲቴል ነው። ይኸው ዙም አድርገን ብናየው ይኸው። ከዛ በኋላ ሱፉ፣ ከረባቱ ምናምን ቂቅ ያለ ነገር ማለት ነው። ወገንታት ምንም ፎቶ ቤት መሄድ አያስፈልጋችሁም። ስለዚህ በዚህ መልኩ ጽድት ያለ ምንም ፎቶ ቤት መምረጥ አያስፈልጋችሁም። በአንድ ስልክ ፎቶ ትነሳላችሁ። ከዛ በኋላ ያንን በምፈልጉት ስታይል ደግሞ እንትን ትሉታላችሁ፣ ትሰሩታላችሁ ማለት ነው። ከዛ በኋላ ለምሳሌ ደግሞ እሺ ቢሮ ውስጥ ቆሜ ስራልኝ። ይኸው ቢሮ ውስጥ ቆሜ ስራልኝ። ይኸው እቺኛዋን ደግሞ እንደዚህ ላድርጋትና በዚህ መልኩ ደግሞ እስቲ ይሄንን ደግሞ ይስራና ይስጠኝ ማለት ነው። ይሄው እንደምትመለከቱት እስካሁን ከረንትሊ ፍሪ ነው። ምንም የከፈልኩት 5 ሳንቲም የለም። ነገር ግን እስካሁን ስንት ፎቶዎችን ጀነሬት አደረኩኝ? ሚኒመም 3 ፎቶዎችን ከእናንተ ጋር እንኳን ካስገባሁት ማለት ነው። ከዛ በፊት በጣም ብዙ ፎቶዎችን ነው ጀነሬት ያደረኩት። ነገር ግን ደግሞ እስካሁን ከረንትሊ በደንብ ሶስተኛ ፎቶ እየሰጠኝ ነው ማለት ነው። ፍሪ ነው። አማርኛ ፕሮምፕት ይቀበላል ማለትም አማርኛ ትእዛዝ እየተቀበለኝ ነው በስርዓት ኮሬክትሊ ምንም እያንዳንዱን ነገር። ከዛ በኋላ እንግዲህ ደግሞ ውስጥ አሁን እኔ ቁጭ ብዬ ነው የተነሳሁት። ቆሜ ደግሞ ምን አይነት ነገር ይሰጠኛል የሚለውን እናያለን ማለት ነው። ከጀምናይ ጋር ራሱ በጣም እንደውም አይገናኝም። ከጀምናይ ጋር በጣስ ሉክ አት ዚስ ማን ተመልከቱ። እንግዲህ በጣም የሚያምር ማለት ነው። የሚያምር ለየት ያለ እይታ ያለው የሆነ በቃ የሚያምር በጣም ትንሽ ነው ይሆን እኔ የሚያቀኝ ሰው የሆነ ፊቴን ምናምን ትንሽ አረዘመው እና ላይክሊ ብቻ በደንብ ጥሩ ፎቶ የተነሳ ብታስገቡለት ሞር ኦፍ በጣም አሪፍ ነው። አሁን ከበፊቱ ትንሽ ሲቆም ይሄኛው ትንሽ ብቻ የተወሰነ ነገር ነው የተለወጠው እንጂ ሌላው ነገር በጣም የሚገርም ነው።
በዚህ መልኩ እንደዚህ መጠቀም ትችላላችሁ ማለት ነው። እንግዲህ እንደፈለጋችሁ የምትፈልጉትን ፎቶ አሁን ለምሳሌ በጣም በስርዓት ነው የሚመስለው። ያኛው ትንሽ ሲቆም ነው የሆነ ለየት ያለ ለውጥ ያመጣው። ከዛ ውጭ ይሄኛው በጣም የሚገርም ነው። ኮሬክት ነው። በቃ ሙሉ ለሙሉ ነው የሚመስለው። በስርዓት ፎቶ ደግሞ ጥርት ባለ እይታ በስርዓት መጀመሪያ ፎቶውን ካነሳችሁት ከዛ በኋላ እሱን እንደፈለጋችሁ እንደዛ ሊሰራላችሁ ይችላል ማለት ነው። ስለዚህ በዚህ መልኩ ተጠቀሙበት። በጣም አሪፍ ነው። ቻትጂፒቲ እንግዲህ በጣም አሪፍ ደረጃ ላይ ደርሷል ማለት ነው። ጌት ፕላሱን እሱን ተጠቀሙት። እንግዲህ ጽድት ያለ ነው። እሱ እንድትጠቀሙ ነው የምመክራችሁ ማለት ነው። ስለዚህ በዛሬው ቪዲዮአችን እንግዲህ ይህንን ይመስል ነበር። በጣም እንደወደዳችሁ ተስፋ አደርጋለሁ።